ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል በርከት ያሉ የግንባር ዝርዝር መረጃዎች ይገኛሉ። በሰሜን ወሎ፣ ምዕራብ ወሎ የተለያዩ አካባቢዎች መከላከያ ለቆ እየወጣ መሆኑን የሚገልጹ መረጃዎች ወጥተዋል። ጠዋት ለቆ ከወጣባቸው አካባቢዎች በተጨማሪ በሌላም ሌሎች አካባቢዎችንም ለቆ ወጥቷል። እነዚህን አካባቢዎች ለበርካታ ወራት እንዲሁም ደግሞ ለበርካታ ጊዜያት በጊዜያዊ ካምፕነት ሲጠቀምባቸው የነበሩ አካባቢዎችን ነው ለቆ የወጣው። ከዚህ ጋር በተያያዘ በራያ ግንባር ያለውን ወታደራዊ ውጥረት ተከትሎ አካባቢዎችን ለቆ እየወጣ እንደሆነ መረጃዎች ያሳያሉ። ይህንን ተከትሎ በየአካባቢው የሚገኙ የብልጽግና ባለስልጣናት ከፍተኛ ጫና ውስጥ ገብተዋል። አብረው በመከላከያ ታጅበው ከተሞችና ንዑስ ወረዳዎችን ለቀው እየወጡ ነው የሚገኙት። ይህንን ተከትሎ ፋኖ አካባቢዎቹን እንደገና መልሶ እየተቆጣጠረ መሆኑን የሚያሳዩ መረጃዎች አሉ። ይህንን ጨምሮ በራያ ግንባር የህወሓት ወታደራዊ እንቅስቃሴ ጋር በተያያዘ ከሰዓት በኋላ እንደዚሁ የደረሱ መረጃዎች አሉ። እነሱን ጨምሮ ሌሎች ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ አማራ ክልል ያሉ የግንባር መረጃዎች ስንሄድ የመከላከያ ሰራዊት ከካምፖች በመውጣት ወደ ተለያዩ ግንባሮች የተንቀሳቀሰ መሆኑን የሚገልጹ መረጃዎች ናቸው ያሉት። በደቡብ ወሎና ሰሜን ወሎ የተለያዩ ወረዳዎች ሰሞኑ መጠነ ሰፊ ወታደራዊ ዘመቻ ሲካሄድባቸው የነበሩ ጊዜያዊ ካምፖች እና ስልታዊ ቦታዎች መከላከያ ሰራዊት ለቆ እየወጣ መሆኑ ተገልጿል። ከዚህ ጋር በተያያዘ በከለላ ወረዳ ደገርን ጨምሮ ከ3 ንዑስ ከተሞችና ቦታዎች እና ካምፖች ለቆ ስለመውጣቱ፣ በወግዲ ወረዳ ለሚ፣ ሮቢት፣ ደሚያስቆ ከተባሉ ቦታዎች እና ጊዜያዊ ካምፖች ለቆ ወደ ወረዳው ከተማ ስለመግባቱ፣ በመቅደላ ወረዳ ኮሬብ፣ ደብረዘይት የተባሉ አካባቢዎችና ካምፖችን ለቆ ወደ ማሻ ስለመግባቱና ከማሻ እየወጣ ስለመሆኑ በከፊልም ለቆ መውጣቱን፣ በአማራ ሳይንት ታቦር ወጅት ተብሎ ከሚጠሩ አካባቢዎች እና ካምፖችን ለቆ ስለመውጣቱ፣ በደላንታ ወረዳ በሚገኙ 2 ስልታዊ ቦታዎች በሚባሉ ተረፌና ፀሐይ መውጫ እነዚህን ለቆ ስለመንቀሳቀሱ፣ በተለይ ፀሐይ መውጫ በላስታን የወልዲያን ወገል ጤናን ደጋማውና ቆላማውን የአምባሰልና የወገል ጤና መስመሮችን የጋሸናና አካባቢ ትይዩ ቦታዎችን ወደ ምዕራብ ወሎ አማራ ሳይንትና መቅደላ ተንታ የሚያገናኝ ስልታዊ ቦታ መሆኑ ይታወቃል። እነዚህን አካባቢዎች ለቆ ስለመውጣቱ መረጃዎች ገልጸዋል። ዳውንት ወረዳ ሰሜን ወሎ ሙሉ በሙሉ ለቆ የወጣ ሲሆን ፋኖ ወረዳውና ከተማዋን ኩርባን መቆጣጠሩ ታውቋል። ከዚህ ጋር በተያያዘ የአካባቢ የብልጽግና ባለስልጣናት ከሰራዊቱ ጋር ወደ ወረዳ ከተሞች፣ ወታደራዊ ማዕከላት እና የዞን ከተሞች መውጣታቸውም ተገልጿል። የሰራዊቱ እንቅስቃሴ ወደ አለማጣ ግንባር እንደሆነና ወደዚህ አካባቢ ከፍተኛ ኃይል እየተጓጓዘ እንደሆነ የወጡ መረጃዎች ይገልጻሉ። በሌላ መረጃ በራያ ዋገምራ፣ አፋር፣ ትግራይ አዋሳኝ አካባቢዎች በዋናና ንዑስ ግንባሮች ስላለው ወቅታዊ የግንባር ሁኔታ ደግሞ የሚከተለውን መረጃ ወደ እናንተ አደርሳለሁ። የህወሓት ታጣቂዎች የሰራዊት አስተላለፍና አርሚዎችን በተመለከተ በዚህ አካባቢ አዲስ ወታደራዊ ስምሪት እየተደረገና ወታደራዊ እንቅስቃሴ መኖሩን መረጃዎች ገልጸዋል። ቀደም ብሎ በዚህ ግንባር የነበሩ አርሚዎች የአስተላለፍ ለውጥ እንዲያደርጉ ኃይል እንዲጨመር ትዕዛዝ ተሰጥቶ የነበረ ቢሆንም ዛሬ ግን እንቅስቃሴዎች መኖራቸውን የወጡ መረጃዎች ገልጸዋል። በራያ አላማጣ ወደ ቆቦ በሚያስገቡ ንዑስ ግንባሮች በተለይ አዲስ ቅኝ፣ ድንጋይ ቀበሌ፣ ትግሬ መንደር የህወሓት ታጣቂዎች የእግረኛና የቡድን መሳሪያዎች፣ ሞርተርና ሌሎች የሎጂስቲኮችን ስምሪት ወስደው ዛሬ የእግረኛ እንቅስቃሴ አድርገዋል። ከዋናው መንገድ ካለማጣና ዋጃ ጥሙጋ እስከ ራያ ቆቦ ባለው መስመርም ከፍተኛ ኃይል ክምችት እየተደረገ መሆኑን መረጃዎች ጠቁመዋል። ከዋጅራት እስከ ራያ ጨርጨር፣ ራያ ባላና ራያ ዞብል ባሉ አካባቢዎችም እንደዚሁ ከትግራይና ከመሃል ትግራይ አካባቢ ተጨማሪ ኃይል እየመጣ ዛሬ እየተጨመረ እንደሆነ ለማወቅ ተችሏል። ባለማጣ በምዕራብ በኩል ወዳሉት ደጋማው የኮረምና የዋግ ሰቆጣ በሚወስዱ መስመሮችም ተጨማሪ ኃይል ከማይጨው ወደ አካባቢው ዛሬ እንዲገባ ስለመደረጉ መረጃዎች ገልጸዋል። ከወልዲያና ሰሜን ወሎ ደጋማ አካባቢዎች ደግሞ የመከላከያ ሚሊሻና የአማራ አድማ ብተና ወደ አካባቢው በስፋት እንዲገባ እየተደረገ መሆኑን የወጡ መረጃዎች ይገልጻሉ። በራያ ቆቦ፣ ሮቢት፣ አራዶም፣ ጀመዶ አካባቢ የአካባቢው ላይ የከባድ መሳሪያ ድብደባዎች ዛሬ እንደነበሩ የወጡ መረጃዎች ገልጸዋል። ትላንትና በዚህ አካባቢ ከባድ ውጊያ እንደነበረም መረጃዎች አስታውሰዋል። ከዚህ ጋር በተያያዘ የህወሓት ታጣቂዎችን አሰላለፍና የስምሪት ቀጠና ሲታይ አርሚ 24 ባለማጣ የጥቃት መስመር ወይም ደግሞ የታለመው የማጥቃት መስመርና ዘመቻው ጥቁር አስፋልቱን ይዞ ወደ አማያ፣ አሞራ ገደል፣ ሳይራ፣ ተኩለሽ፣ ሙጃ፣ በላጎ ከወልዲያ ከተማ በስተምዕራብ ያሉትን አካባቢዎች ይዞ እስከ ደጋማው ወደ ጋሸና፣ ቀበሮ ሜዳና ድልብ ሙጃ ድረስ እንደሆነ መረጃዎች ያሳያሉ። አርሚ 26 በኮረም ዋግ አበርገሌ በኩል ወደ ጸመራ፣ ሰቆጣ፣ ጻግብጂ፣ አቅሏን
ብርብር እና ወደ አበርገሌ መነሻዎችን አድርጎ የጥቃት ኢላማ እንደተሰጠው ከአካባቢ የወጡ መረጃዎች ያሳያሉ። በሌላ በኩል አርሚ 31 ከኮረምዛታ ግንባር በማይማዶ በለቃ ጊዮርጊስ ጥራሪ ወንዝ መሻገር እስከ ላሊበላ ታች ወደ አሙሲት ሰቆጣ ያሉ መስመሮችን ይዞ እስከ ደብረ ሰይድ ቲያ ጋዝጊብላ አስከተማ ብልባላ ጊዮርጊስ ወዳሉት የላስታ መስመሮች የጥቃት መስመር ተሰጥቶታል። አርቢ 33 የቆቦ መስመርን ዋናውን ከወልዲያ ወደ አለማጣ የሚወስደውን ማቻሬና እንዲሁም ደግሞ አካባቢ ያለውን መስመር እንዲሸፍን ስምሪት ተሰጥቷል። አርሚ 43 በጨርጨር ቢሶበር ኤቦና ዋጅራትን ጨምሮ በሸቃይ ከተማ ያሎ ጉብግዶ ከአርሚ 44 ጋር በመሆን በትግሬ መንደር አዲስ ቅኝን በመስበር ወደ ራያ ዞብል እንዲያመራ ስምሪት ተሰጥቷል። እነዚህ እንግዲህ በተደጋጋሚ ያው ከአካባቢው የሚወጡ መረጃዎች ናቸው። ዛሬ ማስተካከያ ከተደረገ በኋላ የወጡ መረጃዎች ናቸው እነዚህ። አርሚ 44ም በአዲ ጉዶም ወደ ኮንግ ነብ ቶንጋ መጋለ መስመር ወደ አፋር ግንባር ነው። አርሚ 15 የሚባለው ደግሞ መረብ ማቲ ተብሎ የሚጠራው አካባቢ ይህንን ወደ አፋር በተለይ ሃንዳላ፣ ሰንአላ፣ ሸጓላ እና አካባቢዎቹን የመቁረጥና የአፋር መስመሮችን የመቆጣጠር ስምሪት ተሰጥቶታል። አርሚ 92 አራጉሬ እና አራ አሳዳ ተብሎ ከሚጠሩት አካባቢዎች ወደ አፋር ግንባር ነው ይህም ስምሪት የተሰጠው። በርካታ መኪናዎች ዛሬ ከመቀሌና ከአካባቢው ከራያ መሆን ወደ ራያ አላማጣ ከማይጨው ወደ ኮረማ አካባቢ በርካታ ታጣቂዎችን አዲስ ሰልጣኞችን ጭነው ገብተዋል። ለአርሚ 24 43 ለአርሚ 44 ለአርሚ 33 ላሉት አካባቢዎች ሎጂስቲክ እና አዲስ የሰው ኃይል ምደባ ተደርጎላቸዋል። የቀጣዩ መረጃችን ወደ አዲስ አበባ የሚመልሰን ነው። ጀነራል ዳግቨን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት የምታደርገውን አስተዋጽኦ እና የአህጉሪቱን ሀገራት በማሰባሰብ ረገድ የምታሳየውን የአመራር ሚና አድንቀዋል የሚል መረጃ ነው የወጣው። ይህ እንግዲህ የአሜሪካ የአፍሪኮም ዋና አዛዥ ናቸው። እንግዲህ አሜሪካ ከኢትዮጵያ አንጻር ወታደራዊም ሆነ ፖለቲካዊ ዲፕሎማሲያዊ ሁኔታውን የያዘችበትን መንገድ የሚያሳይ ነው። አሜሪካ በኢትዮጵያ ውስጥ እየተፈጸመ ላለው ሰብአዊ መብት እና እልቂት እንዲሁም ደግሞ ያላቋረጠ ጦርነትና አገሪቱ ያለችበትን አሁናዊ ሁኔታ ግምት ውስጥ ያስገባች አይመስልም። ይህንን ባላየ ጆሮአቸውን ደፍነው ነው እንግዲህ አሁን ይህንን እያመሰገኑ የሚገኙት። የአሜሪካው የአፍሪኮም አዛዥ ንግግራቸው አሜሪካ እንደ ፖሊሲ በኢትዮጵያ ላይ የምትከተለው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መንገድን የሚያሳይ ሲሆን በኢትዮጵያ ውስጥ ያለውን የመብት ረገጣ፣ ጦርነቶች እንዲሁም ደግሞ ቀጠናዊ ቀውሶችን ጭምር ከኢትዮጵያ አልፈው ያሉ ቀጠናዊ ቀውሶችን ጭምር ችላ ብላ በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታና አገሪቱ ያለችበትን መሰረታዊ ፖለቲካ ዘላቂ መፍትሄ እንዲያገኝ ፍላጎት ያላት አይመስልም። እንግዲህ ከዚህ ከአፍሪኮም አዛዥ ንግግር መታዘብ የሚቻለው ይህን ነው። በዚህ እንግዲህ ዛሬ ከፊልድ ማርሻል ብርሃኑ ጁላ ጋር በነበራቸው ቆይታ በአፍሪካ ቀንድ የአልሸባብ አይኤስኤስን ጨምሮ በጋራ ስለሚደረጉ ዘመቻዎች እንዲሁም ደግሞ የጋራ ወታደራዊ ትብብርን የተመለከቱ እና በአቅም ግንባታ ስራዎች ላይ የአሜሪካና የኢትዮጵያ ሁኔታ ተጠናክሮ እንደሚቀጥል ነው እንግዲህ አዛዡ እያስረዱት። ትላንትና አውሮፕላኑ አዲስ አበባ መግባቱ ታውቆ ነበር። ጉዳዩ ይሄ እንደሆነ ለማወቅ ተችሏል። ይህንን በተመለከተ እንግዲህ አሜሪካ በኢትዮጵያ ውስጥ ላለው አጠቃላይ ሁኔታ ፖለቲካዊም ሆነ ወታደራዊ ትኩረት ያልሰጠችው ለምንድን ነው የሚለው ጉዳይ ላይ የዲፕሎማሲውንና ኢትዮጵያ ያለችበትን ሁኔታ በተመለከተ በአሜሪካ ላይ ጫና ከማድረግ አንጻር ያለው ሁኔታ ያሳያል።